እንደውን የሆቴል ምግብ አምናችሁ ነው ወይ እንደዚህ የምታቀርቡት ብዬ ብላቸው እሱ ብሎ ደግሞ ለሰርጉ እንዲያበቃን ጌታ መድኃኔዓለምን እንለምነዋለን። መንገድ ተጀመረ አምላክ ፈቃድ። ፕሮግራሙ እንዴት ነበር? ፕሮግራሙ በጣም ደስ የሚል ነው፣ ቆንጆ ነው እና ከነ መስተንግዶ ከነ ምግባችሁ በቃ በጣም ደስ የሚል ነው። ተደስቼበታለሁ። እግዚአብሔር ያክብርልን። የድንግል ማርያም ልጅ ኢየሱስ ክርስቶስ ጤናችሁን ሰላማችሁን ይስጣችሁ ከናገራችን እና በጣም ደስ ይላል። ደግሞ እግዚአብሔር ብሎ መድኃኔዓለም ሰው ያስባልና የሚፈጽመው አንድ መድኃኔዓለም ነው። እሱ ብሎ ደግሞ ለሰርጉ እንዲያበቃን ጌታ መድኃኔዓለምን እንለምነዋለን። ከዛም ደግሞ ለዚህ እንዲሁም ታዘጋጁልን ሙሉ ፍቃደኛ ነኝ እኔ ከነ ቤተሰቤ። እኔ ብቻ ሳይሆን ተወክዬም ልናገር እችላለሁ። ለምን ተደስቶበታል። እኔ የጠራሁት ቤተሰቦቼን ነው እንዳለ እና እዚህ ቅርብ ያሉትን ነው የጠራኋቸው። እንግዲህ ለሰርጉ ደግሞ ከዚህ የበለጠ ቤተሰብ ይመጣል፣ አብሮ አደግ ይመጣል፣ ዘመድ በቃ አለ አይደለ ጎረቤት ይመጣል። በዛን ሰዓት ደግሞ የሚናገሩት ቃላት ይኖራል። እኔ ግን ቤተሰቤ ወክዬ የምናገረው ምግቡ በጣም ከሚፈለገው በጣም በደስ እኔ እንደውም እኔ ራሴን የምሰራ ብዬ ቢብሎኝ ነው። ለምን እኔ በብዛት እኛ መቼም በእጃችን ነው ሰርተን የምንድረው ሰርተን እናስመርቀው። እንዲህ አይነቱን እኔ ለመጀመሪያ ጊዜ ነው። በጣም እንደውን የሆቴል ምግብ አምናችሁ ነው ወይ እንደዚህ የምታቀርቡት ብዬ ብላቸው አረ ችግር የለውም እማዬ እመኝበት አሉ። ሂዱና ቅመሱ፣ ካልቀመሳችሁ ቀምሰን አይተናል ይሉኛል። ይሸውዱኝ እውነቴን አላውቅም፣ ግን አልሸወዱኝም። እንዳሉት ነው የሆነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እድሜ ጤና ይስጣችሁ። በዚህ ቀጥሉበት። ክብር ይስጥልኝ። አሜን።